ሰብስክራይብ በማድረግ ቤተሰብ ይሁኑ። ለተጨማሪ ምስጢራዊ ዶክመንተሪዎች ከኛ ጋር ይቆዩ። በአሜሪካ መካከል በኔቫዳ በረሃ ውስጥ ሰዎች መግባት የማይችሉበት ሚስጥራዊ ቦታ አለ። ይህ ቦታ ኤሪያ 51 ተብሎ ይጠራል። ለብዙ ዓመታት ሰዎች አንድ ጥያቄ ሲጠይቁ ኖረዋል። አሜሪካ ኤሊየኖችን እየደበቀች ነው? ዛሬ ስለ ኤሪያ 51 ያልተነገሩ ሚስጥሮችንና የዓለም ትልቁ ኮንስፓይሬሲ ቲዮሪ እንመለከታለን። ኤሪያ 51 በኔቫዳ በረሃ ውስጥ የሚገኝ ከፍተኛ የሚስጥር ወታደራዊ መሰረት ነው። ለብዙ ዓመታት መንግስቱ ይህንን ቦታ እንዳለ እንኳን አያምንም ነበር። ነገር ግን ሳተላይት ፎቶዎችና የቀድሞ ሰራተኞች መረጃዎቹን እውነቱን አሳዩ። በዚህ ውስጥ አዳዲስ የጦር አውሮፕላኖችና ሚስጥራዊ ቴክኖሎጂዎች እንደሚፈተኑ ይታመናል። ሰዎች ከዚያ በላይ ነገር እንዳለ ያምናሉ። በ1947 በኒው ሜክሲኮ አንድ አስገራሚ ክስተት ተከሰተ። አንድ ያልታወቀ ነገር ከሰማይ ወደቀ። መጀመሪያ የአሜሪካ ጦር ፍላይንግ ዲስክ አግኝተናል ብሎ አስታወቀ። ነገር ግን በኋላ አስተካከለው። የአየር ሁኔታ ፊኛ ነበር አሉ። ይህ ነገር ጥርጣሬ ፈጠረ። ብዙ ሰዎች የወደቀው ዩፎ እንደነበር ያምናሉ። አንዳንዶቹ ደግሞ የኤሊየን አካላት ወደ ኤሪያ 51 ተወስዷል ይላሉ። ኤሪያ 51 ዙሪያ ከፍተኛ ጥበቃ አለ። ምልክቶቹ አትቅረቡ ይላሉ። ካሜራ ሴንሰሮቹ የታጠቁ ጠባቂዎች ሰዎች በጣም በቅርበት እንኳን መሄድ አይችሉም። ስለዚህ ሰዎች ብዙ ነገር ያስባሉ። አንዳንዶቹ የዩፎ መርከቦች አሉ ይላሉ። ሌሎቹ ደግሞ ኤሊየኖች ከሰዎች ጋር እየኖሩ ነው ይላሉ። ግን ምንም የተረጋገጠ ማስረጃ የለም። ብዙ ሰዎች ዩፎ ብለው ያዩት በእውነት ሚስጥራዊ ጦር አውሮፕላን ሊሆን ይችላል። ለምሳሌ ስቲልኒስ ቦምበር አውሮፕላኖች ለመጀመሪያ ጊዜ ሲታዩ ሰዎች ዩፎ ነው ብለው ፈሩ። ምክንያቱም በዚያ ዘመን እንዲህ ያለ ቅርጽ ያለው አውሮፕላን አልታየም ነበር። ስለዚህ ኤሪያ 51 ምናልባት የኤሊየን ማዕከል ሳይሆን የሚስጥር የጦር ቴክኖሎጂ ማዕከል ሊሆን ይችላል። አንድ ቦታ በጣም ሚስጥራዊ ሲሆን ሰዎች ታሪኮች መፍጠር ይጀምራሉ። ኤሪያ 51 ትልቁ ሚስጥር ሆኗል። ፊልሞች፣ ዩቱቦች፣ ኮንስፓይሬሲ ቲዮሪ እውነቱ ሰዎች ያልታወቀ ነገርን ማወቅ ይፈልጋሉ። ኤሪያ 51 እስካሁን ያልተፈታ ጥያቄ ሆኖ ቀርቷል። ኤሪያ 51 በእውነቱ የኤሊየን ማዕከል ነው ወይስ የሚስጥር የጦር ምርምር ቦታ? ምናልባት እውነቱ ከሁለቱም የበለጠ አስገራሚ ሊሆን ይችላል። አንድ ነገር ግን እርግጥ ነው፣ ኤሪያ 51 አሁን በዓለም ትልቁ ሚስጥር ሆነ። የእርስዎ ሀሳብ በኮሜንት ላይ ጻፉልኝ። ኤሊየኖች አሉ ብለው ያምናሉ? ቪዲዮውን ላይክ ያድርጉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለተጨማሪ ሚስጥራዊ ዶክመንተሪዎች ከኛ ጋር ይቆዩ።